ዓለም አቀፋዊ ትንቢት። ሰላም ለእናንተ ይሁን ውድ የዚህ ቻናል ቤተሰቦች፣ ሰላማችሁ ይብዛ እንላለን። ዛሬ ህዳር 9 2018 ዓ.ም በአዲስ ርዕስና መልእክት ወደ እናንተ መጥተናል። ይኸውም በዓለም አቀፍ ደረጃ የምናውቀው ከቲቢ ጆሹዋ ጋር ሲያገለግል የነበረው ዋይዝማን ሄሪ ዓለም አቀፍ መልእክት አስተላልፏል። ዋይዝማን ሄሪ በዓለም አቀፍ ደረጃ የሆነ ድርቅና ረሃብ እየመጣ ነው፣ ይህንን ለማለፍ ማድረግ ያለብንን ነገር እግዚአብሔር ገልጦልኛል በማለት ሙሉውን መልእክት ያስተላለፈውን ወደ እናንተ ይዘን መጣን። ይህን መልእክት በጥሞና ይከታተሉ። ቀጥታ ወደ መልእክቱ እንሄዳለን። ልዑል እግዚአብሔር የነገረኝን መልእክት ለእናንተ መናገር ፈልጋለሁ። በዓለማችን ላይ ከፍተኛ የሆነ ረሃብ እየመጣ ነው። እናም ይህ በዓለም አቀፍ ደረጃ ይሆናል። ሁሉም ወደ ሱፐርማርኬት ይሄዳል፣ ነገር ግን የሱፐርማርኬት መደርደሪያዎች ባዶ ይሆናሉ። እና ምን እናደርጋለን? ይህ መልእክት በዓለም ዙሪያ ላሉ የእግዚአብሔር ልጆች ነው። ራሳችሁን አዘጋጁ። ከፍተኛ የሆነ ረሃብ አለ። ከፍተኛ የሆነ የምግብ እጥረት ይሆናል። ምግቡም ቢገኝ በጣም ውድ ይሆናል። በጉዳዩም ወደ እግዚአብሔር ጸለይኩ። እኔም ይህ እየመጣ ከሆነ ምን እናድርግ ብዬ ጠየቅኩ። እግዚአብሔርም ዮሴፍ ያደረገውን ተመልከት አለኝ። ዮሴፍ እንዴት እንዳዘጋጀ ተመልከት። ዮሴፍ ልዩ የሆነ እቅድ ነበረው። በመቀጠልም እግዚአብሔር ሆይ ዛሬ ምን ማድረግ እንችላለን አልኩት። እግዚአብሔርም በዓለም ዙሪያ ያሉ እያንዳንዱ ቤተክርስቲያናት የእኛንም ይህንን ቤተክርስቲያን ጨምሮ የትኛውን ቤተ እምነት ፕሮቴስታንት ሊሆን ይችላል፣ ኦርቶዶክስ ሊሆን ይችላል፣ ካቶሊክ ሊሆን ይችላል፣ የትኛውም አይነት ቤተ እምነት በአንዱ በኢየሱስ ክርስቶስ የሚያምን በእግዚአብሔር አብና በእግዚአብሔር መንፈስ የሚያምን በሙሉ እያንዳንዱ ቤተክርስቲያን የራሷ የሆነ የማህበረሰብ እርሻ ሊኖራት ይገባል። በእርግጥ ብዙ ሰው በህብረት መሆንን አይፈልግም። በግል ብቻዬን መሆን እፈልጋለሁ፣ ብቻዬን እሰራለሁ ሊል ይችላል። ነገር ግን በግልህ እርሻውን የምትሰራ ከሆነ እርሻውን የት ታከናውናለህ? ብቻህን ስትሆን ምን ያህል ማዘጋጀት ትችላለህ? በግብርና ዙሪያ ምን ያህልስ እውቀት አለ? አብዛኞቻችን ስለ እርሻ ምንም በማያውቅበት ትውልድ ውስጥ ስለምንኖር ምንም የምናውቀውም ነገር የለም። እያንዳንዱ ቤተክርስቲያን የእርሻ ቦታ ማዘጋጀት አለባት። በዚህ ምክንያት የቤተ ክርስቲያኒቱ አባላት በሙሉ በመረዳዳት በአንድ ላይ የተባበሩ በመስራት የእርሻ ቦታ ሊገነቡ ይችላሉ። ስለሆነም እያንዳንዱ ቤተ እምነት ወይም ቤተ ክርስቲያን የእርሻ ቦታ በፍጥነት ለማልማት መያዝ አለበት፣ ማግኘት አለበት። ዮሴፍ ያደረገውን ልብ ብላችሁ ተመልከቱ። ዘፍጥረት 41 ከ41 እስከ 48 እንዲህ ይላል። ዮሴፍ በግብፅ በእነዚያ 7 የጥጋብ ዓመታት የተገኘውን ምግብ ሁሉ ሰብስቦ በከተማዎች ውስጥ አከማቸው። በእያንዳንዱ ከተማ በዙሪያዋ ባሉት እርሻዎች የሚበቅለውን ምግብ አስቀመጠ። ስለዚህ ከዚህ የምንወስደው የእግዚአብሔር ጥበብ አለ። መሬቱንና የመሬቱን ክፍል በሥርዓቱ መገንባት፣ ማስተካከል መጀመር አለበት። ይህም ሥርዓት የመኖርን ዘላቂነት የሚያሳይ ሥርዓት ወይም ሲስተም ነው። ድንገት የሆነ ክስተት ቢከሰት የኤሌክትሪክ መጥፋት፣ የኤሌክትሪክ መቋረጥ፣ ውሃ መቋረጥ አይቀርም። ስለሆነም ኤሌክትሪክ ከሌለ ብርሃን የለም። በማቀዝቀዣ ያሉት ምግቦች በሙሉ በዚህ ምክንያት ወይም በመብራት ምክንያት ከ2 ከ3 ቀናት በኋላ መበላሸታቸው አይቀሬ ነው። ስለዚህ ቤተ ክርስቲያንና የእግዚአብሔር ሕዝብ ለዚህ ጉዳይ አንድ ነገር ማድረግና ለወደፊቱ ዕቅድ ማውጣት አለብን። አሁንም ጊዜ አለ። ይህንን አሁን የምናገረው ለመዘጋጀት ጊዜ ስላለ ነው። ስለዚህ በተዘጋጀው በዚያ የእርሻ መሬት የተዘረጋ ሲስተም ቢኖር መልካም ነው። ይህ ሲሆን ራሱን የቻለ ሥርዓት ትገነባላችሁ ማለት ነው። ምን አይነት ሥርዓት ወይስ ምን አይነት ሲስተም ከተባለ ከትንንሽ አትክልቶች፣ ፍራፍሬዎች መጀመር ይቻላል። እንዴት እንደሆነ እንዴት እንደሚሰራ የማታውቁ ከሆነ በቤተ ክርስቲያን ውስጥ ስንት አባላት እንዳላችሁ ተመልከቱ። እርግጠኛ ነኝ አሁን ራሱ ብጠይቅ እዚህ ያላችሁትን በርካታ ሰዎች
ስታወጡ ይታያል። እንግዲህ የሚያውቁ ሰዎች ከተገኙ እነሱ ስለ ግብርና ያውቃሉ ወይም ገበሬ ሊሆን ይችላል። እንዴት ማድረግም እንደምንችል ያውቃሉ። ማለትም ስለ ግብርና ዕውቀት ያለው የቤተ ክርስቲያን አባል ለሌሎች በሚገባ ያሳውቅ፣ የማያውቁትን ይርዱ። ቤተ ክርስቲያኒቱ አባላቱን ያቀናጀ የእርሻ መሬት ካዘጋጀች እነዚያን የግብርና ባለሙያዎች በማካተት በህብረት በማበር እየተረዳዱ እንዲሰሩ ይደረግ። ስራው የሁሉም መሆን ይችላል። ብዙዎች የሥራ ዕድል ይፈጠርላቸዋል። እርሻውን የመስራት ዕድል ፍጠሩላቸው። በዚህም ምክንያት በችግር ጊዜ ለመኖር የሚያስችል በቂ ምግብ ይኖራል ማለት ነው። ዶሮችን፣ በጎችን፣ ፍየሎችን፣ ላሞችን በጋራ ማርባት ጀምሩ። ምክንያቱም ላም ወተት ያመርታል፣ በጎች ሥጋ የመሳሰሉትን። በእነዚህ እንስሳት ሕይወትን መደገፍ ይቻላል። ከራስ አልፎ ለሌሎች ለተራቡ ሰዎች ለመርዳት ቦታ እናገኛለን ማለት ነው። ከዚህ የተነሳ ወደ ቤተ ክርስቲያን እባካችሁ እርዱን፣ ምግብ የለንም እርዱን እያሉ ወደዚህ ማኅበረሰብ መቀላቀላቸው አይቀርም። ከዛም የተነሳ በቤተ ክርስቲያን ዙሪያ በኅብረት አንድ መሆንና አንድ መንደር መፈጠሩ አይቀርም። ቤተ ክርስቲያን በችግር ጊዜ ለሰው ልጅ የመዳን ጸጋ ትሆናለች። ምክንያቱም ነፍስ ነውና ሁሉም ወደ ቤተ ክርስቲያኒቱ የማኅበረሰብ እርሻዎች ይሮጣሉና። ገንዘብ በባንክ ቢኖር መብራት ባይኖር የትኛውም ባንክ አይሠራም። ታዲያ ምን ይደረግ? የተወሰነ ገንዘብ በእጅ ቢኖር መልካም ነው እንላለን። ይህ ዛሬ ለእናንተ የማስተላልፈው መልእክት ነው። እናም በዓለም ዙሪያ ላሉ ለእያንዳንዱ ታማኝ የእግዚአብሔር ልጅ መመሪያም ነው። መልእክቱን ለሁሉም በዓለም ላሉ አብያተ ክርስቲያናት አስተላልፉ። ተመልከቱ። የምለውን ካላመናችሁ በዙሪያችሁ ያለውን ሁኔታ ሁሉም ነገር ምልክት ነው፣ እየተጻፈም ነው። ወረርሽኝ፣ በሽታው፣ ሁሉ ነገር እየተከሰተ አለ። ሌሎችም ነገሮች እየመጡ ነው። ለዓመታት የቆዩ ጦርነቶች፣ የጦርነት ወሬዎች አሉ። ከዚህም የተነሳ ነገሮች ምልክት እያሳዩ ነው። ረሃብ እየመጣ ነው። ተዘጋጅተን እንጠብቅ። የዮሴፍ ጥበብ በእርግጥ የተገለጠውና ለሌሎች መዳን መፍትሄ የሆነው በረሃብ ጊዜ ነው። ለግብፅ ብቻ ሳይሆን ለመላው ዓለምም የተረፈ ማንነት ነው። እኛ እንደ ቤተ ክርስቲያን ከዚህ ጥበብ አንድ ነገር ለማድረግ ራሳችንን አሳልፈን እንስጥ፣ እንዘጋጅ። ዛሬውኑ የግብርና ቦታ መፈለግ እንጀምር። ይህን ሥርዓት መገንባትም እንጀምር። ለትክክለኛ ሥራ ትክክለኛ የሆኑ ሰዎችን እንጥራ፣ እናዘጋጅ። ራሳችንን፣ ሌሎችንን ለዚህ ሥራ እናደራጅ። እንዲሳካም እንጸልይ። መበርታትም አለብን። በኢየሱስ ስም ስታደርጉ ትባረካላችሁ። ውድ ተመልካቾቻችንና አድማጮቻችን ለዛሬ ይዘን የመጣነው መልእክት የሚመስል ነበር። በሌላ አዲስ መልእክት እስክንገናኝ ድረስ መልካም ቆይታ። ሰላም።